ይሄን የታገሰ ያገኛል። እንደ እስራኤል ልባችን ካመነዘረ ግን የምንኖረው ኑሮ እየጨለመ ሰንሰለቱ እየጠበቀ ካቴናው እየጠበቀ ይሄዳል። ምሬታችንን በዛው ልክ ይሆናል። የመሳለሚያ ሰዓት ያሳጣናል ሰይጣን። ማህተባችሁ ሳይላላ መከራውን ታግሳችሁ ጥያቄያችሁን እንደያዛችሁ ተመስገን ተመስገን ብላችሁ ኑሩ። በምስጋና መካከል ይመጣና መላእክቱን ልኮ በበረከት ይሞላናል። ክብርና ምስጋና ለስሙ ይሁን። ለሚያመሰግኑት እግዚአብሔር ቅርብ ነው። ክርስቲያን አመስጋኝ ነው። የሚያመሰግነው ስላለው አይደለም፣ አምላክ ስላለው ብቻ። አንተ ስላለኝ ተመስገን የሚል ነው ክርስቲያን። ስለዚህ የታማኙ እግዚአብሔር ልጆች ታግሰው ይኖራሉ፣ ድል ያደርጋሉ። የእግዚአብሔር ልጆች የመሆን ምልክቱ ይሄ ነው። ከእግዚአብሔር ጋር መዋል ነው ባለ ድል የሚያደርገው። ጠብቁት እግዚአብሔርን። አንድ ቀን እግዚአብሔር ይመጣል፣ ባዶነታችንን ሊሞላ ይመጣል፣ ለብዙ ጥያቄዎቻችን መልስ ሊሰጥ ይመጣል። እግዚአብሔር ይጎበኘናል። ሰይጣን እኮ አንዴ ምሱን ያቀምሳል፣ ከዛ ውሻ አርጎ ነው የሚያኖረው እኮ። ውሻ አርጎ ሰይጣን የሚያመልኩ ሰዎች አሉ፣ ሱፍና ከረባት ያላቸው V8 ፕላቲኒየም ምናምን መኪና የሚነዱ። የሆነ ቀን ግን የሆነ የሚገብሩለት ነገር አለ። ፋንድያ ብሉ ሲላቸው ሲበሉ ታገኟቸው ይሆናል። በልብስ አሳምሮ ከብት አርጎ ነው የሚያኖረው ሰይጣን። ክፉ ነው። እንዳሳመረ የሚያኖር እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ሰው እንደዚህ ነው። ሲያጣ እግዚአብሔር 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 ይላል፣ ሲሞላለት ትዝ አይለውም። ሌሊት ኪዳን ላይ ወይም ሌሊት ቁልፍ ያዡ ካህን ከመክፈታቸው በፊት በሩ ላይ ቆሞ ክፈትልኝ ብሎ ከዘበኛ ጋር የሚጨቃጨቅ ሰው ታገኛላችሁ። ለምን ተዘጋ እንግባ ሚሉ። ከዛ ከነጋ በኋላ መሳለም ያቆማል። ስራ ሲያገኝ ቢዚ ሆንኩ ይላል፣ ስራ በዛብኝ ይላል። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታዘበናል። ተመዘንክ ነው ሚዛን። አያችሁ፣ ሰይጣን በሰው ልጆች ተፈጥሮ ላይ የሚያስቀምጠው ነገር ቢኖር ጭንቀት ነው። የእግዚአብሔርን ስጦታ ከማሰብ ይልቅ ማጣታችንን ብቻ እያሰብን እንድናላዝን ያደርጋል። ይሄ እኮ ነው አዳምና ሔዋን ጋር መጥቶ እግዚአብሔር ሁሉን ሰጥቶ የከለከላቸውን በለስ አጉልቶ አወራ። ስለ በለስ አወራ። በጣም አስፋፍቶ ያለው ስለ በለስ ነው ሰይጣን። አየህ፣ ኧረ የተሰጠኝ ይበቃኛል ብለው ሰይጣን ወደ አንተ ሲመጣ ብዙ ሊጎልህ ይችላል። ያለህን ቁጠረው፣ ሳትጨነቅ ይነጋል። ጠዋት ደግሞ የተቀደደውን እግዚአብሔር ይደፍናል። ስሙ የተመሰገነ ይሁን። ፈተናችን በጨመረ ቁጥር ድላችን ከፍ ይላል፣ ሽልማታችን ከፍ ይላል። ማን ስለሚሰጠን? እግዚአብሔር። ክብርና ምስጋና ለስሙ ይሁን። መከራን የሚያሳልፍ የሚያሻግር፣ በበረከት የሚሞላ፣ ጭንቀታችንን የሚያውቅ፣ እስክንጠይቀው የማይጠብቅ ክብርና ምስጋና ለስሙ ይሁን። ስለዚህ ትንንሽ ክፍተቶችን ሰይጣን እንዳያሰፋው ዝጉት። ምሬት እንኳን ካለ እንባችንን ወደ ማን እናርገው ወገኖች? እግዚአብሔር እንባን የሚያብስ መጽሐፍ የሰራዊት ጌታ እግዚአብሔርም እንባን ሁሉ ከዓይኖች ላይ ያብሳል ይላል። እንባን አባሽ ነው እግዚአብሔር። አያችሁ፣ እንባን አባሽ። ክርስቶስን የሰማ ሁሉ ጓዳው እንደማይደርቅበት ያበሰረች